ያዕቆብ እልም ያለመበትና ታቦተ ጽዮን 300 ዓመት የተቀመጠችበት ሼሎ ብለው ይጠሩታል። ሳሙኤል ማለት ሻማኤል እግዚአብሔር ሰማኝ ጸሎት። ሳሙኤል ወደ ቤተልሔም ሄዶ ሳሙኤል ታላቁን ነቢይ ዳዊትንም ሁለቱን ነቢይ ቀብቶ ለእስራኤል ያነገሰ ይንግስ ሳሙኤል በለኝ ድምፅ ይገርማል ታናሽ ነኝ የማልበረታ እስኪ ተናገር ላድምጥ ጌታ ላድምጥ ጌታ በሚያስፈራው በመቅደስ ለኑር ጌታ በመንፈስ ደካማ ነኝ ብላቴና ባንተ ልቁም ላንተ ልጽና አያሳድደኝ ጠላት አልውጣ ካንተ ከቅፍ ልግባ ሳበኝ እልፍኙን ከፍተ አያሳድደኝ ጠላት አልውጣ ካንተ ከቅፍ ልግባ ሳበኝ እልፍኙን ከፍተ ተናገር ባሪያህ ይሰማል ሳሙኤል በለኝ ድምፅህ ይገርማል ታናሽ ነኝ የማልበረታ እስኪ ተናገር ላድምጥ ጌታ እስኪ ተናገር ላድምጥ ጌታ አፍኒን ፊናስ ወንድሞቼ ቢያሳዝኑ ታላቆቼ ቀሰቀስከኝ ከመኝታ በእስራኤል ላይ ልትበረታ እንዴት አድርጌ ልቻል ይሄንን ሸክም የታሪክ ጠባሳ ነው እስከ ዘላለም እንዴት አድርጌ ልቻል ይሄንን ሸክም የታሪክ ጠባሳ ነው እስከ ዘላለም ተናገር ባሪያህ ይሰማል ሳሙኤል በለኝ ድምፅህ ይገርማል ታናሽ ነኝ የማልበረታ እስኪ ተናገር ላድምጥ ጌታ እስኪ ወረደ በአባቱ ፈቃድ የእንባችን ጅረት እንዲደርቅ ድንቅ አድርጎልኛል የሰራዊት ጌታ ስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ባሪያህ ይሰማል ሳሙኤል በለኝ ድምፅህ ይገርማል ታናሽ ሰላም ለኪ ዘንሰግድ ንብለኪ ማርያም እምነናስ አሁን የምንገኘው ከ3000 ዓመት በፊት እስራኤልን በክህነት በነብይነት እንዲሁም በፍርድ በስለት የተገኘ ልጅ ይኖርበት የነበረና የተቀበረበት ቦታ ነው። የጻድቁ የዮሴፍ ልጅ የኤፍሬም ነገድ ነው። ከሱ የተገኘ እልቃናና ሐና ተብለው የሚኖሩ እስራኤላውያን የይሁዳ እምነት ተከታዮች ነበሩ። ለእልቃና 2 ሚስቶች ነበሩት።
አንደኛዋ ፈናና አንደኛዋ ደግሞ አና ናት። ለፈናና ብዙ ልጆች አላት፣ ለአና ግን ልጅ አልነበራትም። ከኔ ጋር ናችሁ? ይሰማችኋል? እና ሁሌ በአመት ወደ ሴሎን ወስዳቸዋለሁ። ያዕቆብ እልም ያለመበትና ታቦተ ጽዮን 300 ዓመት የተቀመጠችበት ሼሎ ብለው ይጠሩታል እስራኤላውያን። ቤቴል ይሄ እግዚአብሔር ቤት ነው ብሎ ያዕቆብ ወደ ሶሪያ ሲሄድ የእልም ያየመበት ከመላኩ የተከራከረበት የታገለበት ቦታ አለ። ከሱ አጠገብ ሴሎ ተብሎ ታቦተ ጽዮን 300 ዓመት የነበረችበት እና ፊናስ እንዲሁም ታላቁ ኤሊ ቤተ መቅደሱን ህዝቡ የሚያመጣውን መስዋዕት እየተቀበሉ የሚያሳርጉ ህዝቡ የሚያመጣላቸውን እየበሉ ይኖርበት የነበረ ቦታ አለ። ያ ቦታ ሁሌ በአመት እስራኤላውያን እየወጡ መስዋዕት ያቀርባሉ። በዚህ ጊዜ ለሳሙኤል አባት ከሁለት ሚስቶቹ አንዷ አና ልጅ አልነበራት፣ መካን ነበረች እና እችኛዋ ፍናና በነገር ተወጋት ነበር። ካንቺ ይልቅ እኔን ይወዳል እኔ ልጅ ሰጥቼዋለሁ እያለች በነገር ተወጋትና ታሳመማት ነበር። በድሮ ጊዜ ደግሞ ልጅ አለመውለድ የኃጢአት ምልክት ነው። በዚህ ጊዜ ሁሌ በአመት ለመስዋዕት በሚሄዱበት ጊዜ ለልጆቿ ቁጥር ለፍናና ከሰጠ በኋላ እሷ እንዳይከፋት እያለ 7 እጥፍ ለእሷ መስዋዕት ያቀርብ ነበረ። የምትበላውንም ይሰጣት ነበር ባሏ አልቃን። ነገር ግን ያ ሁሉ አላስደሰታትም። ወደ እግዚአብሔር አለቀሰች ምርር ብላ። ሰው በልቶ ጠጥቶ ከጨረሰ በኋላ እሷ ግን እያለቀሰች እስከ መቼ ስቤን አታርቅልኝም? እባክህ ልጅ ስጠኝ፣ ወንድ ልጅ ለእኔ ከሰጠኝ ይሄው እግዚአብሔር ምስክሬ ነው ያንተ አገልጋይ ይሆናል፣ ለቤተ መቅደስ ሰጣለሁ፣ ለእኔ ይሆናል ልም ብላ ተሳለች፣ ለመነች። እግዚአብሔር ጸሎቷን ሰማ። ካህኑ ኤልያስ አረገላት። በአመቱ ወንድ ልጅ ወለደች። 3 ዓመት ከቤት አሳደገችው። የነበረችበት ቤት ይሄ ነው። አሁን ያለንበት ቦታ የአና እንዲሁም የባሏ እና ሳሙኤል የተወለደበት ቦታም ጭምርት ነው። ራማ ወይም ራሞት ተብሎ ይጠራል በአሁኑ ሰዓት። በዚህ ቦታ ላይ እግዚአብሔርን ተስላ ነብዩ ሳሙኤልን ወለደች። ከወለደች በኋላ ከእግዚአብሔር ጸሎቴን ሰምቶ ያገኘሁት ልጅ ነው ስትል ሳሙኤል አለችው። ሳሙኤል ማለት ሻማኤል እግዚአብሔር ሰማኝ፣ ጸሎቴን ስለቴን ሰምቶ ወንድ ልጅ አስታቀፈኝ ማለት ነው። እግዚአብሔር ጸሎት ይሰማል፣ እግዚአብሔር ስለት ይሰማል። እና ያና ጸሎት ስለቷ ተሰምቶ ወንድ ልጅ የወለደችበት የታቀፈችበት ቦታና ቤቷ ነው በዚህ ቦታ ላይ። ከዛ በኋላ 3 ዓመት ልጇን ካሳደገች በኋላ ስለቴን ለእግዚአብሔር መመለስ አለብኝ ብላ ወደ ሼሎን በአማርኛችን ሴሎ ተብሎ ወደሚጠራው ታቦተ ጽዮን 300 ዓመት ወደ ተቀመጠችበት ቦታ ላይ ለካህኑ ልታስረክብ ሳሙኤልን ወስዳ ሰጠች። ይሄው የዛሬ ዓመት ልጄ እንዲሰጠኝ የለመንኩት አንተም የእስራኤል አምላክ ጸሎት ሲስባ ያልከኝ ሰምቶኛል፣ ስለቴን ተቀበል ብላ መስዋዕት አቀረበች። ልጁንም ከ3 ዓመት በኋላ እዛ እንዲያድግ ሰጠችው። እንዲያድግ አገልጋይ እንዲሆን ሰጠችው። ቤተ መቅደስ ውስጥ አደገ። ነገር ግን የካህኑ ኤሊ ልጆች የማይገባ በቤተ መቅደሱ ዙሪያ ክፉ ስራ ይሰሩ ነበርና በካህናት ምክንያት የመጣ ኃጢአት ለአገርና ለወገን ይተርፋልና በእነሱ ምክንያት ለፍልስጤማውያን እግዚአብሔር ኃይል ብርታት ሰጥቶ እስራኤላውያንን ከ30,000 በላይ ሰው ገለው የቃል ኪዳኑን ታቦት ባርከው መሰዋያን አፍርሰው ወደ አዛጦንና አስቀሎና ሄዱ። ነብዩ ሳሙኤል አደገ። ይሄ እንደሚሆን አስቀድሞ ለነብዩ ሳሙኤል እግዚአብሔር ገለጠለት። እግዚአብሔር መከራ እንደሚመጣ አስቀድሞ ተናግሮ ነበር። ኤሊም አፍኒስና ፊናስም የቃል ኪዳኑን ታቦቱም ተማረከ። ከዛ በኋላ ሳሙኤል ሕዝቡን አስተምር ተብሎ ታዘዘ። ማስተማር ጀመረ። ከኃጢአታችሁ ትርቁ ዘንድ በዓልንና አስታረቁትን ከቤታችሁ አውጡ ብሎ አስወጥቶ እስራኤልን በንስሐ ጥምቀት አጥምቆ ወደ እግዚአብሔር እንዲመለሱ አደረገ። ከዛ በኋላ ታላቁ ሳሙኤል ልክ እንደ መስፍን ሆኖ በተለያዩ 3 ከተሞች መንደሮች እየተቀያየረ ለእስራኤል ፍርድ እየሰጠ የነበረበት ቦታ ነው። ፍርድ ሲሰጥ በጌልጌላ በቤቴልና በጥጳር የምትባል ቦታ አለች። በ3 ቦታ ላይ እየተቀያየረ እስራኤልን ፍርድ እየሰጠ እያስተዳደረ ይኖር ነበረ። ከክርስቶስ ልደት ከ1000 ዓመት በፊት ማለት ነው። ታላቁ ነብዩ ሳሙኤል በ3ቱ ከተማ እየተቀያየረ በአመት ከፈረደ በኋላ በ4ኛው ቤቱ መኖሪያው ዙሮ የሚመጣው እዚህ ነው። እዚህ ደግሞ በኢየሩሳሌም ዙሪያ የመጡ ጉዳይ ያላቸውን ሰዎች ሲመጡ እዚህ ቦታ ላይ ለነሱ ፍርድ ይሰጣል፣ መስዋዕት ያሳርጋል።
ይኖርበት የነበረ የተወለደበት መጨረሻም የተቀበረበትና ለእግዚአብሔር መስዋዕት ያደርግበትና ይጸልይበት የነበረ ስፍራና ቦታ ነው። የመቃብሩ ስፍራ እዚህ ያለ አይሁዶች የጸሎት ቤት አድርገው ይጠቀሙበታል። አሁን ተከፍቷል። ገብተን ማየት እንችላለን ማለት ነውና ሳሙኤል ታላቅ ስራ የሰራበት ቦታ ነው። አጽሙ ያደረበት ሁለት ታላላቅ የእስራኤል ነገስታትን የንግስና ስርዓትን ለእስራኤል ያስተማረ ሳኦልን የቀባ ዳዊትንም ቤተልሔም ሄዶ ቀብቶ ያነገሰ ታላቅ ነብይ ነው ሳሙኤል በጌልጌላ ማለት በዮርዳኖስ ማዶ በዛ አካባቢ በሚኖሩ እስራኤላውያን ከዮርዳኖስ ማዶና ከቤተ ኢያሪኮ በዛ አካባቢ ያሉ እስራኤላውያን ተቀምጦ ፍርድ ይፈርዳል። በሌላ ጊዜ ደግሞ ቤቴል ወርዶ በቤቴል ዙሪያ የሚኖሩ እስራኤላውያን ፍርድ ይሰጣል። በሌላ ደግሞ ምጽጳ የምትባል ቦታ አለች። ከ16 ኪሎ ሜትር ነው ከኢየሩሳሌም የምትርቀው። በሷም ቦታ ላይ ሂዶ ፍርድ ይሰጣል። ያን ካረገ በኋላ መልሶ አራተኛ እዚህ ቦታ መጥቶ ፍርድ ይሰጣል። ለእግዚአብሔር መስዋዕት ያቀርባል። እግዚአብሔርን በጸሎት ይጠይቃል። የመጡትን ሰዎች ያስተምራል በዚህ ቦታ ላይ። ከዛ በኋላ ልጆች ወለዱ። ነዩኤል የሚባሉ 2 ልጆች ወለደ። ነገር ልጆቹ የሱን መንገድ አልተከተሉም። ጉቦ እየተቀበሉ ፍርድ ማጣመም ጀመሩ። በዚህ የተነሳ ህዝቡ በአመፅ ተነሳሳና ሳሙኤልን ንጉስ ቀባልን፣ በፊታችን የሚሄድ ንጉስ ያስፈልገናል፣ ልጆች ባንተ መልክ ባንተ አካሄድ አልሄዱም ብለው አሉት። በዚህ ጊዜ ወደ እግዚአብሔር ለመነ። እግዚአብሔር እስራኤላውያን እንደ ሙሴ እንዳይጣሉ የሚፈልጉትን አድርግላቸው አለ። ነገር ግን ነገራቸው ንጉስ ሲሾም የንጉስ ስርዓት እንዲህ ነው። ወንዶች ልጆቻችሁን ይወስዳሉ፣ ፈረሰኞችና ወታደር ያድርጓቸዋል። ሴቶች ልጆቻችሁን ይወስዳሉ፣ ሽቶ ቀማሚና ወጥ ሰሪ እንጀራ ጋጋሪ ያደርጓቸዋል። ከእሸቱ አስራት ከእናንተ ይወስዳል፣ ከበጉም ከከብቱም አስራት ይወስዳል። ከአብራቾቹም ወስደው በጉልበት ስራ ይጠቀሙባቸዋል። ንጉስ ከፈለጋችሁ እንዲያስደርጋቸዋል ብለው ነገሩት። ይሁን የፈቀደ ይሁንብን ብለው ሕዝበ እስራኤል ንጉስ እንዲቀባላቸው ለመኑት። ሳኦል አህያ ጠፍቶት ሊመጣ ሲል እሱን መንገድ ላይ አግኝቶ ቀባላቸው፣ አነገሰላቸው። ሳኦል ግን በእግዚአብሔር መንገድ አልሄደም። እግዚአብሔር ናቀው። በሱ ስር የሚተካ የእሴይን ልጅ ዳዊት እንደ ልብ የሚሆን አገኘው የሚለው ዳዊትም ገና ሳኦል ሳይሞት በፊት ሳሙኤል ወደ ቤተልሔም ሄዶ ሳሙኤል ታላቁን ነቢይ ዳዊትንም 2ቱን ነቢይ ቀብቶ ለእስራኤል ያነገሰ የንግስናውን ስርዓትም በዝርዝር እንዴት እንደሚሆን ያስተማረ ታላቅ ነቢይ ነው። ጻድቅ ነው። የስሙ ትርጓሜ እግዚአብሔር ሰማኝ ማለት ነው። ከኔ ጋር ናችሁ? እግዚአብሔር ጸሎታችንን ይስማልን። አናን ሰምቶ ወንድ ልጅ ያስታቀፈ እኔና እናንተን ውስጣችን ችግር የሚፈታተንን በሽታ አስወግዶ ሰምቶ ስጋችን የሚጠበቅበት ነፍሳችን የሚደርበት ዕለትና ሰዓት ያደርግልን። ከሚመጣው ፈተና ይጠብቀን። የታላቁ የነብዩ ሳሙኤል ረድኤት በረከት። ሳሙኤል በለኝ ድምፅህ ይገርማል፣ ታናሽ ነኝ የማልበረታ፣ ላድምጥ ጌታ እስኪ ተናገር፣ ላድምጥ ጌታ ወደ ፈቅደህ ጠርተኸኛል፣ ቸርነትህ አቁሞኛል፣ ፍቅርህ አስሮ ያኑረኝ፣ በመንግሥትህ አስበኝ፣ አያሳድደኝ ጠላት አልውጣ ካንተ፣ ከቅፍ ልግባ ሳበኝ እልፍኙን ከፍተህ፣ አያሳድደኝ ጠላት አልውጣ ካንተ፣ ከቅፍ ልግባ ሳበኝ እልፍኙን ከፍተህ፣ ተናገር ባሪያህ ይሰማል፣ ድምፅህ ይገርማል፣ ታናሽ ነኝ